Yooyyaa Ashamaa akkam jirtu YouTube channel kana faara yoo taatan subscribe gochuun dagatina mallattoo beelis banaa godhaa. አንተውን እንደምናላችሁ ዛሬ የመጣውበት ምክንያት በሀገሪቱ እየተከናወኑ ያሉትን አለመረጋጋቶች እንዲሁም ደግሞ የሰው ነፍስ እልቂትን በተመለከተ ግል አስተያየት ልሰጥ ነው። ይህ እነዚህ የግሌ ሚዲያዎችን በመጠቀም ሐሳቤን ከለት ተለት እንደያስፈልጊነቱ አስፈልጊ መስሎ ሲታየኝ ሳስተላልፍ እንደነበር ይታወቃል። ዛሬ የሰው ነፍስ ይበላለጣልና በሚል ርዕሰ ጉዳይ ላይ ነው ማውራት የፈለኩት። ይህንንም ርዕሰ ጉዳይ የመረጥኩት በአገሪቱ ሁሉም ክልል ማለት በሚቻለው በዋናነት ደግሞ አማራ ክልል፣ ቤኒሻንጉል ጉሙዝ፣ ጋምቤላ እንዲሁም ኦሮሚያ ቅድመ ተከተሉን የጠበቀ ላይሆን ይችላል። ግን ደግሞ የሰው ነፍሶች በአሰቃቂ ሁኔታ የሚያልፉባቸው ክልሎች እንደሆኑ ይታወቃል። ምንም እንኳን አብዛኛውን ጊዜ የኦሮሚያ ክልሉን ብቻ ሚዲያ አማርኛ ቋንቋ ተናጋሪ ሚዲያዎች እንዲሁም ደግሞ የመንግስት ሰዎች ነን የሚሉ በአመራር ላይ ያሉ ሰዎች የሚያጮሁትና የሚያወግዙት የኦሮሚያ ክልሉን ብቻ ቢሆንም እኛ እንደ ህዝብ እኔ እንደ አንድ ወጣት ግለሰብ የምመለከተውና የምታዘበው ነገር በአሰቃቂ ሁኔታ በመንግስት ዕውቅና ባገኙ ሰዎችና አደረጃጀቶች ጭምር ሲፈጸሙ እንመለከታለን። ለምሳሌ ያህል ያለፈው ሳምንት ውስጥ ሁለት ዘግናኝ የሆኑ ቪዲዮዎችን መመልከት ችለናል። እሱም በቅድሚያ ጋምቤላ ክልል ላይ በአሰቃቂ ሁኔታ እጁን ወደ ኋላ ታስሮ ሲረሸን የነበረ ወጣት በተንቀሳቃሽ ምስል አይተናል። ከፎቶ ደግሞ የሆነች ምስኪን እናት እየተማጸነቻቸው እየጠየቀቻቸው ለማስረዳት እየሞከረች ስለፈጣሪ ብላችሁ ተውኝ የሚል ምስልና እይታ እያሳየች ረሽነዋት አናቷን በጥይት ብለው መሬት ላይ ተደፍታ ተመልክተናል። እኚህ በምስል ያየናቸው ናቸው። ብዙ ቁጥር ያላቸው ወጣቶች፣ ብዙ ቁጥር ያላቸው አፋን ኦሮሞ ተናጋሪዎች በጋምቤላ ክልል አልቀዋል። በአሰቃቂ ሁኔታ ተረሽነዋል። መለስ ብለን ስንመለከት ሁለት ቀን ባልሞላ ጊዜ ውስጥ ደግሞ በአማራ ክልል በኦሮሞ ማህበረሰብ ልዩ ዞን ወሎ ውስጥ ከ30 የሚበልጡ ኢሰመኮ ባስቀመጠው አሃዝ መሰረት ከ30 የሚበልጡ ንጹሃን ዜጎች ያልታጠቁ ዜጎች በኤፍኤስአር እየተንቀሳቀሱ ባለበት ሁኔታ ፋኖነን የሚሉ የብልጽግና ዘመቻ አከናዋኞች በአሰቃቂ ሁኔታ ሲረሽኑና ጥይቱ እንዳይባክን ቀስ እያለ ይሙት ጥይቱ ይቆጠብ ብለው ሲናገሩ ለማየት ችለናል። በጆሮአችንም ሰምተናል። አሁንም በሁለተኛ ቀኑ ኦሮሚያ ክልል ላይ ምዕራብ ወለጋ ግንቢ አካባቢ እልቂት ተፈጠረ። ቤኒሻንጉል ጉሙዝም እንዲሁ የመንግስት አካላትና ተሰሚነት አለን የሚሉ ከሀገሪቷ ፖለቲካ ውስጥ እኛም ድርሻችን የጎላ ነው የሚሉ ሰዎች ግን ጠቅላይ ሚኒስትሩን ጨምሮ ያወገዙት የቤኒሻንጉል ጉሙዙን ክልልና የኦሮሚያ ክልሉን ብቻ ነው። ሌላ ቦታ የሚሞተው ዜጋ አይደለምን? ሌላ ቦታ የጠፋችው ነፍስ አይደለችምን? እኔ ልብ እንድትሉልኝ የምፈልገው ነገር ቢኖር በአማራ ክልል ሰው ይሙት፣ በኦሮሚያ ክልል ሰው ይሙት፣ በጋምቤላ ክልል ሰው ይሙት፣ በቤኒሻንጉል ጉሙዝ ክልል ሰው ይሙት፣ አንድ ቦታ ግድያ ቀርቶ ሌላ ቦታ እልቂት ይፈጸም እያልኩኝ አይደለም። በኦሮሚያ ክልል በወለጋ ውስጥ ልዩ ቦታውም ደግሞ ወይንም ደግሞ ዞኑ በምዕራብ ወለጋ የተከሰተው እልቂት እኔንም ያሳስበኛል። የሀገሪቷ ደህንነት በጣም ያሰጋኛል። ከዚህ በፊት ስንናገረው የነበረው ጦርነቱ አያስፈልግም፣ የንጹሃን ዜጎችን ነፍስ መማገዱ ይቅርብን ስናወግዝ ነበረ። የማንም ነፍስ መውጣት የለባትም፣ የማንም ህይወት ማለፍ የለባትም። ምክንያቱም እያንዳንዱ ሰው የመኖር ጉጉቱ አለውና
የሰው ነፍስ አይበላለጥም። መርጦ አዛኞችና መርጦ አልቃሾች ግን የሀገሪቱን ፖለቲካ ከማረጋጋት ይልቅ ሰውን እልህ ውስጥ እያስገቡ የተኛውን እየቀሰቀሱ ለእልቂቶች የራሳቸውን የጎላ አስተዋጽኦ እያበረከቱ እንደሆነ ምንም ጥርጥር የለኝም። አወግዛቸዋለሁም ጭምር። ከገዳዮቹ ይበልጥ አልቅሶ መርጦ የሚያለቅሱትን የሌላው ነፍስ ሲሞት ከሌላው ያነሰ አስመስለው አንድ ሌላ ቦታ ደግሞ ሲሞት ይበልጥ የሚያወጡትን በደንብ ነው ማወግዘው። ምክንያቱም የዚህ እልቂት መሰረት የጣዮች እነሱ እንደሆኑ ስለማስብ ማለት ነው። ከዚህ በፊት ምን ሲከናወን ነበረ? ተጋሩዎች ስልጣን ላይ ነበሩ። ህወሓት ስልጣን ላይ ነበረች፣ ከስልጣን ላይ ወረደች። ከዛ በኋላ ወደ ክልሉ አገባች። እዛው ባለችበት በሰላም ትኑር። ህግ አስከብራለሁ ብሎ የሚገባ አካል ካለ ግን ጦርነት ነው የሚከናወነው፣ እልቂት ነው የሚከተለው ተብሎ ሲነገራቸው በፖለቲካ ኤሊቶች ሲነገራቸው በህዝቦች ምርጫ አስተላለፉ። ሌላኛው አካል ደግሞ ምርጫ መተላለፍ የለበትም፣ ለህዝባችን የገባነው ቃለ መሐላ አለ፣ በህገ መንግስቱ ላይ ባለው መሰረት ምርጫ እናከናውናለን፣ አታከናውኑም፣ እናሳያቸዋለን ምናምን። ትከሻ መለካካት መጣ፣ ጦርነት ተጀመረ፣ ታወጀ። ለማየት የሚሰቀጥጥ ለመስማት የሚዘገንን ብዙ ነገሮችን ታዘበ። ጠባሳው እስካሁን አልሻረም። ምርጥ ኢትዮጵያዊ ነን፣ የሀገር ተቆርቋሪ ነን፣ እኛ የሀገሪቷ ዋልታና ማገር ነን፣ የሰውነት ዋልክ ነን የሚሉ ሰዎች ግን ጦርነቱ ይቁም በማለት ፋንታ ሀገር የማዳን ዘመቻ ጥሪ ክተት ምናምን እያሉ ለብዙ ሰው ህይወት እልፈት ሆኗል። ያ ቁስል አልሻረን፣ አልተፈወስንም። ከዛ ቁስል አሁንም እየሞቱ ነው ያሉት። ሲሞቱ የምታወግዙትና የምታለቅሱት የተለያዩ ኤምባሲ ሰራተኞች ልትሆኑ ትችላላችሁ፣ የሚዲያ ሰራተኞች፣ የሚዲያ ጋዜጠኞች፣ ተንታኞች ልትሆኑ ትችላላችሁ። ትንታኔያችሁ ሚዛናዊነት የጎደለው ከሆነ ወጣቱ ላስፈላጊ በቀልና ቁርሾ ቅሬታ ይነሳሳል። መንግስትም ደግሞ በዚህ ውስጥ አጋጅቶ ስልጣኑን ለማራዘም ሲል ግጭቶችን ስፖንሰር ያደርጋል ማለት ነው። ግድያዎችን ስፖንሰር ያደርጋል ማለት ነው። እልቂቶችን ስፖንሰር ያደርጋል ማለት ነው። ይሄ እንዴት እንደሚጠፋችሁ አይገባኝም። የሚታየውን ያላወገዛችሁ አንድ አካል ፈጸመ ብላችሁ ደምድማችሁ የሆነ ሰሞነኛ ሙዚቃ ይመስል ሸኔ 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 የምትሉት አይነት ነገር አለ። የሚኒሊክ ዘመቻ ብለው ሲያከናውኑ የነበሩት እጅና ጡት ሲቆርጡ የነበሩት ማን ነበሩ? አናቃቸውም እንዴ? እነሱ መች አወገዝናቸው? እነሱ መች ተው አልናቸው? ሚኒሊክ ለሆነ ክልል ተወላጆች ለሆነ ሃይማኖት ተከታዮች እንደ ቅዱስ የሚታይ ቢሆንም ለሌላው ግን አይደለም ብሎ የሚናገር ያልተናገረ ኢትዮጵያዊ በቀደም ጋምቤላ ላይ የተረሸነችው ያቺ ምስኪን ደም መፍሰስ የለበትም ያላለ ኢትዮጵያዊ ዛሬ ተነስቶ ስለ ሀገር ፍቅር ቢሰብከኝ ስለ ሰብአዊነት ቢሰብከኝ እኔ እንዴት ነው የምሰማው? ሌሎችስ እንዴት ነው የሚሰሙት? መፍትሄውስ ይመጣል ወይ? ለገዳዮች ስፖንሰር ማድረግና ድጋፍ መስጠት አይመስላችሁም? እንደዚህ ማድረጋችሁ ካለፉ ታሪኮቻችን ካሳለፍናቸው በእድሜያችን ካየናቸው እንኳን ብንመለከት በቄሮ የሰላማዊ ትግሉም በሚያፋፍምና በሚያካሂድበት ጊዜ ሲደረጉ የነበሩ ነገሮችን አጠናያጅ ምናምን እያለ ስም ማጥፋት የነበረ ቡድን አሁን ያን የሰላማዊ ትግል ሲያንቋሽሽ የነበረ ሰዎች ወደ ትጥቅ ትግል በሚገቡበት ጊዜ እንዲሁም ደግሞ አርቲስቶቻችን በሚሞቱበት ጊዜ ወጣቶቻችን አሁን ለምሳሌ አማኑኤል ወንድሙን ስንመለከት አማኑኤል ወንድሙ ሲረሸን ምንም ድምጽ ያልሆነው ቡድን ምንም ድምጽ ያልሆነ ኤሊት አማኑኤል ወንድሙ ተረሽዶ ከአንድ አመት በኋላ ግን ምን ሲያደርጉ ነበረ? በስሙ ይሄ የሞተው በሃይማኖቱ እንደዚህ ስለሆነ ነው ብሎ ጎፈንድሚ ሲሰበስቡበት ነበር። አማርኛ የምናገረው በአብዛኛው ለአፋን ኦሮሞ ተናጋሪዎች ሲሆን እናንተ ለመርጣችሁ አልቃሾች
ለህዝቡ ቁስል ቀስቃሾች እና አምጋዮች ነው መልእክቴን እያስተላለፍኩ ያለሁት። ይሄንን ልብ ትሉልኝ ዘንድ እመርጣለሁ። እስከመች ነው መንግስት አባገዳዎችን ሲጨፈጭፍ እሱ ያወጣው መግለጫ ይዛችሁ ካበነናችሁ በኋላ እርስ በራሳቸው ጥፋቱን ሲገልጡት ጥፋቱ ማን እንደፈጸመው ግድያው ማን እንዳዘዘው በሰብአዊ መብት ኮሚሽንም ይሁን በእነሱ በራሳቸው ሹኩቻ ግልጽ ሲያደርጉት ማን ነው 16 አባገዳዎች በአንድ ሌሊት ሲረሸኑ ድምጽ የሆነው? ወይስ አማርኛ ተናግሮ ማዘን ለአማራ ብቻ ነው ያለው ማን ነው? ኦሮሞን ለማንቋሸሽ ብቻ ነው ያለው ማን ነው? ህገ መንግስቱ ላይ አለ ያኗኑራል። ኢትዮጵያ ከመሰረቷ ኦሮሞ ሲሞት ምንም እንዳልሞተ ጥፋት የሚመስል ነገር ግን በመንግስት ሲፈጸም የኦሮሞ ስም የሚንቋሸሽበት የሚጣጣልበት መሆን አለበት ያለው ማን ነው? እውነት ሰላም ትፈልጋላችሁ? እውነት የአንድ ሰው ህይወት እንዳያልፍ ትፈልጋላችሁ? እውነት ወደ አንድነት፣ እውነት ወደ ብልጽግና፣ እውነት ወደ ልዕልና እንደ ኢትዮጵያኖች ተከብረን ከኢትዮጵያዊነትም አልፎ የኢትዮጵያዊነት ኩራት ነው ያልተገዛን ቀኝ ገዢ ያላገኘን የ3000 ዓመት ታሪክ ያለን የምትሉ ሰዎች ጥቁር በመሆናችሁ ያለፈው ይሄ የቀኝ ግዢ ታሪክ ብቻ እያነሱ መኖር ሳይሆን አሁን ያለንበት የጥቁሮች መናቅ የአፍሪካኖች መናቅ በቆዳችን ቀለም ብቻ መናቃችን እውነት ያሳስባችኋልን? ካሳሰባችሁ ሰላም እንዲመጣ ነው እንጂ ግፊት ማድረግ ያለባችሁ። አሁን አብዛኛዎቹ እንደዚህ የሚያደርጉት 90% ማለት እችላለሁኝ ከኔ እድሜ በላይ ያሉ ተማርን የሚሉ የሃይማኖት አባት ነን የሚሉ ባለ ሀብቶች ነን የሚሉ የፖለቲካ ሊቃኖች ነን የሚሉ ሰዎች ናቸው። ይሄ በቀደም በምስል ያየነው ቪዲዮ በተንቀሳቃሽ ምስል ያየነው እልቂት ተፈጽሞ ከወሎ ማህበረሰብ የወጡ የህዝብ ተወካዮች ኦሮሞ ስለሆነንና ወሎዬ ስለሆነን እየተገደልን ነው፣ ወሎዬ ኦሮሞ ስለሆነንና እስላም ስለሆነን በሃይማኖታችንና በማንነታችን ምክንያት እየተገደልን ነው፣ እየተረሸንን ነው፣ እልቂቶች እየተከሰቱ ነው፣ የኦሮሞ ጠል ፖለቲካ አራማጆች ጥቃት እያደረሱብን ነው ሲል ጠቅላይ ሚኒስትሩ ምን ነበር ያሉት? እናንተን የገደሏችሁ ሰዎች አስፈላጊ ከሆነ ለሌላ ክልል ሰላም ማስከበርና ኦፕሬሽን መብራት ራሱ ልናሰማራቸው እንችላለን ነበር ያሉት። ውሎ ሳያደርግም በቀደም ከዳተኞች ናቸው። ውሎ ሳያደርግም በቀደም ኦሮሞ ተረኛ አይደለም፣ ኦሮሞ ባለጊዜ አይደለም፣ ኦሮሞ የሚገባውን ነገር አላገኘም፣ እንዲያውም በኔ ምክንያት ተሰደበ ነው ሲሉ የነበሩ ስታጨበጭቡ ነበረ። በጠቅላይ ሚኒስትሩ ምላሽና ስትናደዱ ነበረ፣ ስትበግኑ ነበረ። በህዝብ ተወካዮቹ ሁለት ወንድና ሴት ጠያቂዎች ጥያቄ የኦነግ ተልዕኮ አላቸው፣ የኦሮሞማ መንፈስ አራማጆች ናቸው ምናምን እያላችሁ ስታጣጣሉና ስታንቋሽሹ ነበር። እሺ የኦሮሞ ወሎ መሞት አለበት ማለቅ አለበት? ጋምቤላ ውስጥ የሚኖር ኦሮሞ መሞት ማለቅ አለበት? እሱን ሳትናገሩ ዛሬ ይሄንን ማለታችሁ ኧረ ተው። ሰብአዊነታችንን ሚዛናዊነታችንን አትፈታተኑት። አዎ ሰላም ይሻላል፣ በሰላም እንኑር፣ እንረፍበት። አብሶ ታላላቆቻችን የወጣቶቹን የኛን አእምሮ አትመርሱ። አዎ የቋንቋ አድቫንቴጅ አላችሁ፣ የሚዲያ ሽፋን ባሰኛችሁ ጊዜ ታገኛላችሁ። በሀገሪቱ ውስጥ ካለው ህዝብ ቁጥር ጋር ሳይመጣጠን እናንተ የአንድ ሃይማኖትና የአንድ ብሔር የአንድ የፖለቲካ የልሙጥ ፖለቲካ አራማጆች ተቆጣጣራችሁታል። አዎ ተቆጣጣራችሁታል። ሌሎቹን እንዳይሰሩ ከሀገር እንዲሰደዱ አድርጋችኋል፣ ግፊት አድርጋችኋል። ሀጫሉ ሞቷል ጀዋር ይቀራል ብላችሁ የኦኤምኤን መስራች የሆነው ጀዋር መሐመድ ላይ
ጭፈራና ዛቻ ስታደርጉ ነበረ። እሱ ባለመገደሉና ባለመሞቱ እርካታ አናገኝም፣ እቺ ሀገር ሰላም አትሆንም አትቀጥልም እያላችሁ ነበረ። እሱ በታሰረ ጊዜ ግን ሀገሪቱን ድምጥማጧ ሲወጣ የጦርነት ከበሮ እየደለቃችሁ ነበር። ተው እንጂ ተቀልባችሁ ሁኑ። ሰላምን መስበክ ብቻ ሰላምን ሊያመጣ አይችልም። ሚዛናዊነት ከጎደለው፣ ፍትሃዊነት ከጎደለው፣ ፍትህ በሌለበት፣ እኩልነት በሌለበት አብሮ መራመዱ ይከብዳል። አሁንም እደግማለሁ፣ ማንም ሰው መሞት የለበትም። ማንም ሰው በብሔር አይደለም። እኔ መኖር እፈልጋለሁ፣ ሞትን እፈራለሁ ማለት አይደለም። መኖር እፈልጋለሁ። ቤተሰቦቼ እንዲደሰቱብኝ ተስፋ ያደረጉብኝን ነገር ፍሬ አፍርቶ እንዲያዩ እፈልጋለሁ። ሌላም ወጣት እንደኔ ያለ መሞት የለበትም። የቤተሰቦቼ እኩያ፣ የእናቴ አባቴ እኩያ፣ የአያቴ እኩያ መሞት የለበትም፣ መገደል የለበትም። እህቶቻችን መደፈር የለባቸውም። ያልተደፈረች ተደፈረች፣ ያልታገተች ታገተች፣ ያልተገደለች ተገደለች፣ ያልታረደ ታረድኩ፣ ያልተረሸነ ተረሸንኩ እያለ ሚዲያ ላይ ወጥቶ ቃለ ምልልስ ሲሰጥ፣ ምስክርነት ሲሰጥ፣ አረ እንዴት እንደዚህ ይሆናል? እሺ ከሞትክ እንዴት ተነሳክ? ይሄ ሚራክል ነው ወይስ አማራ ስለሆንክ ነው? ጠዋት አስገራሚ ቪዲዮ እያየሁኝ ነበርና በሁለት ጥይት ተመቶ የማይሞት አማራ ጀግና ነው እያለ ነበር ሲናገር የነበረው። እዚህ ጎሮሮ ላይ ተመቶ ነው ያለው። እንግዲህ ይታያችሁ፣ ለውሸታችሁ ገደብ አበጁለት። ብሔርተኛ ነኝ፣ አዎ የኦሮሞ ብሔርተኛ ነኝ። ከኦሮሞ ብሔርተኝነት ግን ቀድሞ ሰብአዊ ሰውና ሰብአዊ ፍጡር ነኝ። ይሰማኛል፣ ማንም መሞት የለበትም። ግን ላትሞቱ የሟችን ቁጥር እያበረከታችሁ ያላችሁ እናንተ የአንድ ቋንቋ ተናጋሪ የፖለቲካ ኤሊቶች ነን የምትሉ ሰዎች ራሳችሁን ተመልከቱ። የሀገር መሪዎች ነን የምትሉ ሰዎች ከክልሉ ማነጻጸር ወጣችሁ ያለንበትን ቀጠና፣ ያለንበትን አህጉር፣ ያለንበትን ዓለም የሚመጥን አመራር ስጡ። ዝም ብሎ ለአበል፣ ዝም ብሎ ለጉዞ፣ ዝም ብሎ ፎቶ ለመነሳት አመራር መሆን አይጠይቅም። ፖለቲሻን መሆን አይጠይቅም። ከዛ የተሻለ ነገር ነው የሚጠበቅባችሁ። ከዛ የተሻለ ፕሮፖዛል ነው የሚጠበቅባችሁ። ከዛ የተሻለ የህይወት ፈለግ መከተል ነው የሚጠበቅባችሁ። መጠጥ ቤት አዘግቶ ውስኪ መራጫት ሀገርን ለመምራት መሰረት ሊሆን አይችልም። የዩቲዩብ አካውንት ከፍቶ ከዩቲዩብ ገንዘብ ማድበስበስ ለሀገር ሰላም ሊመጣ አይችልም። ሰብአዊነት ሲሰማችሁ፣ ሰው ሁሉ የሰው ነፍስ ሁሉ እኩል እንደሆነ ሲታያችሁ፣ ያኔ ነው ሀገር መረጋጋት የምትችለው። ያኔ ነው ሰላም ሊመጣ የሚችለው። ያኔ ነው የሀገር ብልጽግና ሊመጣ የሚችለው። ያኔ ነው የምትመጻደቁበት የ3000 ዓመት ታሪክ በልማት ሲደገፍ፣ በእድገት ሲደገፍ፣ በሰብአዊነታችሁ ሲደገፍ፣ በመርጦ አልቃሽነታችሁ ስታስቀሩ ሲደገፍ፣ ያኔ ነው ሰላም የሚመጣው። ያኔ ነው ብልጽግና የሚመጣው። ያኔ ነው ሀገራችን በምትፈልገው ልክ የምትገነባው። አሁን ግን እውነት እኔም ትክክለኛ ጎዳና ላይ ላልሆን እችላለሁ። ከነስተቴ ግን ስሙ፣ እንዲህ ባለችው አካሄድ ሀገርን መምራት በጣም ትከብዳለች፣ ይከብዳል። ምኞትና የአፄ ስርዓትን የመመለስ ምኞትና ህልማችሁም ቢሆን ከዓለም ወደኋላ ያስቀረናል እንጂ ሰላምን ሊያመጣልን አይችልም። ሰላምን ሊያመጣልን የሚችለው ከጊዜው ጋር መራመድ ስንችል ነው። ሰላምን ልናመጣ የምንችለው፣ ሰላም ሊመጣ የሚችለው ይሄ የጃጀው የሽማግሌዎቹ አስተዳደርና አስተሳሰብ፣ የአጽሙ አስተሳሰብ በወጣቱ ሲተካ ነው። ወላይታው ሲሞት ሲገደል ሊሰማን ይገባል። አንድ ብሔር ላይ ብቻ ጥላቻ ለመንዛት የሚዲያ ብዙ ነገር ልንሰራበት፣ የብዙውን ወጣት ህይወት ልንለውጥበት፣ የብዙ ታዳጊን ህይወት ማስተማሪያ ልናደርግ ስንችል፣ ልንለውጥ ስንችልበት፣ ግን ኦብሳን በጭራቅነት መመሰል ብቻ ሰላምን ሊያመጣ አይችልም። የበላይነት ጥማታችሁ
የበላይነት የማግኘት ህልማችሁ የበላይ ዘለቀ ቅልጡ ዘር ነኝ ከማለት ባሻገረ የሆነ ከላይ መሆን ብቻ ተሰሚ መሆን የናንተ ቋንቋ ብቻ ተነጋሪ እንዲሆን የሌሎች ሃይማኖት ተጨቋኝ እንዲሆን በመፈለጋችሁ የሚመጣ ሰላም የለም። በመትናገሩት ቶን ብንናገር ጓደኞቼ እኩዮቼ ታላላቅና ታናሾቼ ኦሮሞ ሆነው እናንተ በመትናገሩት ቶን ልክ ቢናገሩ እናንተ በተሞላችሁት ክፋት ልክ ቢሞሉ ሀገሪቷ ይበልጥ አሁን ካለችበት የመውደቅ ፍጥነት ወደፊት ታመራለች እንጂ ምንም አትመለስም። ፋኖን ያስታጠቃችሁ ሸኔ ይፍታ ያላችሁ ራሱን በስሙ የማጠሩ የነጻነት አውጪውን ስላወገዛችሁ የሚመጣ ለውጥ የለም። እሱም ያምናል ምን እንደሆነ ለአንዱ የገነት መግቢያ ለሌላው የገሃነም ደጅ እንደሆነ የኦሮሞ ነጻነት ግንባርም ያምናል። የኔ ኩዮች ወጣቶች ወደው ሳይሆን ተገደው ወደ ጫካ የገቡት የሰላማዊ ትግልን እጅን አጣምሮ መቃወምን ትተው መሳሪያ ያነሱ ሰዎች እነሱ ምንም ለእናንተ ቢያደርጉላችሁ ምንም ሊረዳችሁ ቢሞክሩ እንደማትረዳቸው ስላወቁ ነው የገቡት። ይሄንንም ያወቃችሁ ብትሄዱ የተሻለ ነው። እኔ ፋኖ ስል አንተ ነኝ ቄሮ ማለት ተታ አሸባሪ ቄሮ የምትል ከሆነ ጥላቻን በልቤ የዘራክ እንደሆነ ሊገባክ ይገባል። አና አንገታችሁ ላይ የተቀመጠውን ጭንቅላታችሁን ለማሰብ ተጠቀሙበት። ሰው የዘራውን ነው የሚያጭደው። ያልዘራችሁትን ለማጨድ አትፍጨርጨሩ። ቢቻል የኦሮሞ ህዝብ ጥያቄ ምንድነው? የኦሮሞ ነጻነት ግንባርን መሳሪያ እንዲያነሳው የገፋፋው ነገር ምንድነው? ካወቃችሁ ሰየው። አውቃችሁ ከጠመማችሁ መቃናትን እመኝላችኋለሁ፣ ቅንነትን እመኝላችኋለሁ። ፈጣሪ ልቦና ይስጣችሁ ለማለት እሻለሁ። ካላወቃችሁ ግን ጠይቁ፣ ያስረዷችኋል። ተመራመሩ፣ ትደርሱበታላችሁ። እውነታውን ያወቃችሁ እየተጋፈጣችሁ ግን የትም ልትደርሱ አትችሉም። ትግራይ ክልል ስለወደመ የኖሳይድ ስለተፈጸመባቸው አማራ የደረሰችበት የብልጽግና ጣሪያ አለ፣ የሌልና ጣሪያ አለ። አንድ የሞተን አማራ ሊያስነሳ ይችላል? ኦሮሞ ስለሞተ እኔ ስለተገደልኩኝ ባጫሉ ሞት የሞተ ሰው ገብቶላችኋል? አስገድላችሁ እሱ ካልሞተ ሰላም አናገኝም ብላችሁ በጀዋር መታሰር እናንተ ሌላ ፖለቲከኛ አይምሮ ያለው ፖለቲከኛ ቪዥነሪ የሆነ ፖለቲከኛ ልታመርቱ ይችላችኋል? የኦሮሞን ባለሀብቶች ከሜዳ አስወጥታችሁ እናንተ ባለሀብቶች ተተክታችሁ የተሻለ ነገር መስራት ይችላችኋል? ይሄንን መልሱ። መጀመሪያ ነግበኔንም አስቡ። ለሃይማኖታችሁም ተቆርቋሪ ነን ብላችሁ ካሰባችሁ የሌላንም ግለሰብም ሆነ በአብላጫው ህዝብ የሚከተለውን ሃይማኖት ለማክበር ሞክሩ። በመጥላት የምትወርሷት መንግስተ ሰማያት የለችም። ምዕመናን ሊበዙ ይችላሉ። ምዕመናኑ ግን የሃይማኖት ዋነኛ ግቡ የእምነት ሰው የመሆን ዋነኛ ግቡን ሊያስመታ አይችልም። ደግሞ አለው ፈጣሪ ልቦናን ይስጣችሁ።